አንድ ከለር ብቻ አይደለም የዱባይ ክር ወሱሰን በደንብ አድርገን እያንዳንዱ ክር ላይ ሻይን የሚያደርጋሉ እዛ በላይ ፈርጥ ተደርጎበታል አነስ ካለችው ልጀምር ብያለሁ ውድ ከስተመሮቻችን ይሄን በቢጫ አድርጋችሁ ለአዲስ ዓመት ማሰራት ትችላላችሁ ይሄው እንዲያደርገን ደግሞ ማቀፊያ እንደዚህ ይሰራል አና ይላል እዚህ ሴት ናት ወንድ ናት አና እንግዲህ ያልታወቀ ሴት ናት ወንድ ናት እንግዲህ አንገት ምን አንገት ነው ይሄ ቪም አይደለም አውድ ከስተመሮቻችን እዚህ ላይ ጌጥ እስከዚህ ድረስ ያደርጉ በጣም ነው የሚያምር ወይ ታዴ አነሰው ጨመርበት ወይ ታዴ በዛ ቀንሰው አረ ምንም ማይቻል የለም የተመራቂዎች አንዳንድ ከለር ከዚህ ከ5-6ቱ አንድ የሆነ ከለር ይሆናል ጋውኑ በዚህ ቪዲዮ መግቢያ ላይ ደመቅመቅ ያሉ የፈርጥ አልባሳት አያችሁ አይደለም ከኛ ጋር ስትቆዩ ደግሞ ከነዋጋቸው ከናሰራራቸው ዝርዝር ነገሩን እየነገርናችሁ ነው ምን ቆየው በታዴ ፈርጥ ነው ያለ ነው ሄዲ የምናሳያቸው ዛሬ የሚያስጎመጅ በደም የሚያማምር ነው ውድ ከስተመሮቻችን እስከ መጨረሻው ድረስ ካያችሁ ብታሰሩም ባታሰሩም ለእናንተ ሙያ ይሆናቸዋል እዩ ቴዲ ይሄ ልብስ ያምራል በጣም ፋብሎ የተሰራ ነው እንግዲህ ልብሶች ሁሉ ጊዜ እንደምንለው በፈርጥ እንደዚህ ጥንቅቅ ብለው ይሰራሉ ያምራሉ ስንሰራቸው ደግሞ ያው ቪዲዮ ላይ ይሄ እያንዳንዱ ከለር የሚታይ አይመስለኝም እዚህ ላይ በ3 በ4 ከለር ነው የተሰራ ቴዲ የቀረበ ብለው ብታየው ያምራል በጣም ከለሩ አሁን እዚህ ላይ የሚታየው ይሄ ቡኒ ከለር ብቻ አይደለም ይሄ የወረደው እዚህ ላይ ያለው ይሄ ከለሩ ይለያያል አንድ ሁለት ወደ 4 ከለር ነው ያለው ሻይን የሚያደርግ በደንብ ከለሮች እንደዛ ያደርግ እንጠቀማለን ውድ ከስተመሮቻችን ልብሱን ሁሉ ጊዜ እንደምንለው ማስፋት ማጥበብ እንደናንተ ፍላጎት እንደዚህ ፏ አድርገን ሰርተን ለእናንተ እናቀርባለን የወገበለው 4 ማዕዘን ነው እንግዲህ ውድ ከስተመር የፈለገችው እንደዚህ ነው እናንተ ደግሞ እንደምትፈልጉት አይነት አሰራር ማሰራት ትችላላችሁ ልብስ እንደፈለገ መሆን ይችላል እንግዲህ ለውድ ከስተመሮች የሰሩት ሁለት አንድ አይነት ነው ይኸውልሽ እንደዚህ ይሰራል በለው አርቡን ይይልኝ ውድ ከስተመሮቻችን በነገራችን ላይ ባርብ ብዙ አትጠራጠሩ ምንም ችግር የለም እንደምትፈልጉት አርብ ማድረግ እንችላለን ይሄ ዋጋ አልቆለት 42000 ብር ነው ይሄው ለእናንተ እያቀረብን ነው እየሰጠን ነው እየዳርን ነው እየኳልን ነው እጅጉ እያልን ነው ደስ ይላል ወደዚህኛው ልብስ እንመጣለን ውድ ከስተመሮቻችን ይሄ ልብስ እንግዲህ ወደ ብዛት ልብስ ነው የተሰራው ያምራል በጣም በነገራችን ላይ ልብሱ ሲሰራ ነው የምንለው በመክና ነው ሁሉ ጊዜ አሁን እዚህ ላይ የምታዩት ከለር አንድ ከለር ብቻ አይደለም እዚህ ላይ የምታዩት አንድ ከለር ብቻ አይደለም የዱባይ ክር በደንብ አድርገን ወሱሰን በደንብ አድርገን እያንዳንዱ ክር ላይ ሻይን የሚያደርጋሉ እዛ በላይ ፈርጥ ተደርጎበታል የሚከብድ ነገር የለውም በነገራችን ላይ ውድ ከስተመሮቻችን ልብሱ ሁሉም አንድ አይነት ነው በአንድ አይነት ማቴሪያል የተሰራ ነው በአንድ አይነት ገበር የተሰራ ነው በአንድ አይነት የዱባይ ክር የተሰራ ነው ፈርጦችም እያንዳንዱም ውድ ከስተመሮቻችን የምታዩት ሻይን የሚያደርገው ያምራል በጣም ወገቡ ላይ ቪ ነው እዚህ ላይ ብዙ አይታይም እንጂ ቪ አድርገን የገጠምነው አይው ይታያል የተወሰነ ትንሽ ይታያል አንገቱ ሰፋ ያለ ክብ ነው የተሰራው የሚያምር በደንብ እዚህ ላይ ወርቅሽን ብታደርጊ ጌጥሽን ብታደርጊ እኔ ወርቅ ካለ ነው ይኖራል ካልሆነ ይሄ ያካክሳል እንዴት አለ ያምራል በጣም ሁሉም በ5 አርብ የተሰራ ነው ያምራል በጣም ወራጁ በጣም በዛ ካላችሁ መቀነስ ትችላላችሁ ስፋቱ በጣም ሰፋ ካላችሁ መቀነስ እንችላለን ይሄ ዙሪያ መሆን ይችላል ወራጁን እንትለን ያምራል በጣም ይሄም እንደምታዩት አንድ አይነት ነው ተመሳሳይ ነው ይሄ ዋጋ አልቆለት 65000 ብር ነው ለውድ ከስተመሮቻችን እንዲያደርገን ፏ አድርገን አቀርበላን ልብስ ከባለሙያው ይድረስ ነው ምንድነው ይድረስ ይሄ በደንብ ነው የተሰራ በነገራችን ላይ ኢንተርሎክ ምናምን ሆኖ ነው የተሰራ ቴዲ የፋብሪካ ስራ በባለፈው ከ5 ከ6 ቪዲዮ በፊት እኔ የለበስኩት ልብስ ነው ኦኬ ተመረደ ይሄው በደንብ ሆኖ እንደዚህ ተመርቷል ይሄው እንደ የርሚያቸው ይሄው ይዛሉ እኔ ማረከባለሁ ልሽ እዚህ ውድ ከስተመሮቻችን በጣም አምራ የወንዶች ማሳመር እንሰራለን እንግዲህ እንደዚህ ነው በቃ ይሄ እንደዚህ ነው በቃ ይሄው ሲለበስ ሸሚዝም ቲሸርት የሚመስል ይሄው ያምራል በጣም እሺ ውድ ከስተመሮቻችን እናንተ ምረጡ እናንተ ኑ ይሄው እኛ አለን ኑ ብቻ እንደዚህ ፏ ያደረግን እንሰራለን ለሴቶች ብቻ አይደለም ለወንዶችም እንደያደረጋችሁ አሰሩ ለማለት ነው ክብር ይስጥልን በያላችሁ በተነገራችን አብራችሁን ቆዩ አብራችሁን ቆዩ ውድ ቤተሰቦቻችን ገና አልጨረስንም እንደዚህ በቤተሰብ ሰብሰብ ብላችሁ ስትመጡ የልጅ የወንድ የአባትየው የእናትየው የአክስትየዋ እንደዚህ አሰማምረን እንሰራለን እናንተ ደውሉ አብራችሁን ቆዩ ገና እየጀመርን ያለነው ልብስ የምንለቀው ብቻ አይደለም ሌላ ቦታ ላይ ይኖራል ብሎ የሚጠይቅ ከስተመሮች ስላሉ አለ የለም የሚባል ልብስ የለም በቃ
ሁሉም አለ። ቦታ ነው ግን ያየሽው አንቺ ልብሱ ቲክቶክ ላይ ነው ሌላ ሚዲያ ላይ ነው እዚህ ያለ ላኪው ስክሪንሻት አድርገሽ ቆንጆ አድርገን ይላካል። ምንም ጥያቄ የለውም። ውድ ከስተመሮቻችን ወደዚህኛው ልብስ ስንመጣ ይሄን ልብስ ፏ አድርገን ትንሽ አጠር ያለችና ከስተመሬ ፏ አድርገን በረጅም ሰርተን ልከነዋል። የእውነት ይሄው ድጋሜ ተሰርቶልሻል ወደውት ለማለት ያክል ነው። ያምራል በጣም። አዎ እንግዲህ ልብስ እንደዚህ እያለ መጥቷል። አሁን ይሄ አንድ አይነት ከለር አይደለም። ይሄን እርግጠኛ ሆኜ መናገር የምችለው ሁሉንም ልብሶች ኮርቼ የምናገርበት ቴዲዬ ማለት ነው ሁሉ ከዛም አንስቶ ያሉ ልብሶች በፎቶዬን አይቶ መስራት አይቻልም ከኛ ቤት ውጭ ማለት ነው። እውነቴን ነው። ይሄን ሳምፕል አለን እንጂ አሁን ይሄ ምን ክር ነው ስራው ብትለይ ዝም የመስራት አልችልም። ለዛ ነው እንደዚህ የተዋበ እንደዚህ ያማረ። አንዳንድ ሸማኔዎች አሉ ሰምቻለሁ ታዲያ ከኛ ቪዲዮ አይተው ለመሸመን የሚሞክሩ ሰዎች አሉ። ወይ የለም ተድከሙ አይሆንም። ከለሩ እንዲህ ስታዩት የሚያምር በአንድ ከለር ብቻ አይደለም ያምራል በጣም መነኑ ሚዲያ ላይ የሚለቀቅ ቢሆን በቮይስ ሜል የሚያመሰግኑ ውድ ከስተመሮች እኔ አንድም ሰው ወይ ብሎብኝ አያውቅም። እግዚአብሔር ይመስገን የእውነት ማለት ነው። አመሰግናለሁ። ግን ትንሽ ችግር ያለችብኝ ስልክ ላይ ነው። አስተካክላለሁ። ስልክ አለማንሳት እኔ ነኝ የምጎዳው። ይሄ ልብስ ትንሽ ሰፋ ለካላችሁ እዚህ በታች ወደ ላይ መስራት ይቻላል። በጣም ነው የሚያምር ልብሱ። 5 አርብ ነው በ3 አይና መነን የተሰራው። እንግዲህ ውድ ከስተመሮቻችን ይሄ ልብስ የተሰራው የወገብ በላይ ሹራብ ስራ ነው። መስፋት መጥበብ የሚችል ሆኖ እንደዚህ ፏ ብሎ ነው የተሰራው። እንግዲህ አንገት ምን አንገት ነው ይሄ? ቪም አይደለም። ያምራል በጣም አየው። አሁን ውድ ከስተመሮቻችን እዚህ ላይ ጌጥ እስከዚህ ድረስ ሲያደርጉ በጣም ነው የሚያምር። ውበት አለው በደንብ ያምራል በጣም። ውድ ከስተመሮቻችን ልብሶችን እናንተ እንደምትፈልጉት ሆኖ መሰራት ይችላል። ከናንተ ፍላጎት ውጭም ሆኖ መሰራት ይችላል ለማለት የፈለኩት ልብሱን ይሄ ብቻ ነው ብላችሁ አትዩት ማለት ፈልጌ ነው። አዎ ልብሱ እንደምትፈልጉት አይነት ዲዛይን አድርገን መስራት እንችላለን። ይሄ ዋጋ አልቆለት 38000 ብር ነው። እንግዲህ በአንድ አይና ሲሆን ይቀንሳል፣ በሁለት አይና ሲሆን ይቀንሳል፣ አርቡ ሲቀንስም ይቀንሳል። ከለሩ እዚህ ላይ የምታዩት ይሄ ቡኒ ከለር ነው ብቻም ተሰርቶም ይቀንሳል። እርግጠኛ ሁኜ መናገር የምችለውና በዱባይ ክር እንደዚህ ፏ ብሎ ነው የተሰራ። ይሄው ለእናንተ ከፏ ብሎ ከተሰራ ነጠላ ጋር እንዲያደርገን አቀርበንላችኋል ለእናንተ ማለት ነው። ውድ ከስተመሮቻችን ይሄ ልብስ አያልቅም ነው። ይሄው እንዲያደርገን ደግሞ ማቀፊያ እንደዚህ ይሰራል። ሃኖን ይላል እዚህ ላይ ይሄው ያምራል በጣም ማቀፊያ እንደዚህ። በነገራችን ላይ በመነን ነው ይሄ ሙሉ በመነን የተሰራ ነው። ያምራል በጣም። ውድ ከስተመሮቻችን እንግዲህ ይሰራል ለማለት ነው። በቃ ይሄው ያውልሽ ትፈልጊ የክርስትና ከነ ቤተሰብ ለድግስሽ ለማህበርሽ ያምራል በጣም። እንደዚህ አይነት ልብሶችን እንደዚህ እያስዋብን እንሰራለን። ለልጆችም ደግሞ እንደዚህ አየው ዋው እንዴት ነው የሚያምረው! አየው እዚህ ጋር ማለች አየው እሺ አንድ አይነት ነው በቃ። ሳይዙን አነስ አድርገን ዲዛይን አደረግን እንዲያደርገን ፏ አድርገን እንሰራላችኋለን። አና ይላል እዚህ ሴት ናት ወንድ ናት? አና እንግዲህ ያልታወቀ ሴት ናት ወንድ ናት? ወንድ ነው ካላችሁ ልጆቻችሁን እዚህ በጣም ነው የሚያምረው። ይሄ ነገሩ ተመቸኝ። ይሄ በጣም ልስልስ ያለ ነው በደንብ። አዎ ቀጥለናል። ወደ ቤተሰቦች ቀይረን ስንመጣ ሰርፕራይዝ የሚያደርግ ነገር ይዘንላችሁ እንመጣለን። ከኛ ጋር ብቻ ቆዩ እንላለን። እንግዲህ እስከመጨረሻው ድረስ እዩ ምን ለእናንተ የሚሆነውን ስለምናቀርብላችሁ ነው። አነስ ካለችው ልጀምር ብያለሁ። ውድ ከስተመሮቻችን ይሄን በቢጫ አድርጋችሁ ለአዲስ ዓመት ማሰራት ትችላላችሁ። ካለው መቀየር ነው። ዝም ለዘው መቀየር ያምራል በጣም። እንግዲህ አንዳንድ ልብስ ትልቅም ትንሽም ምንም እያደረገን የምናቀርብ ለውድ ከስተመሮቻችን እንደ ፍላጎት እንዲሆን ለማለት ያክል ነው። አዎ ልብስ ያምራል በጣም። እንግዲህ እንዲያደርገን የሰራነው ዛፍም ፍላወርም 3 አይና መነን ነው። እንግዲህ ይሄ ልብስ ለምሳሌ አነስ ያለ ነው አይደል? አነስ ያለ ነው ብለን ይሄን አልተውንም። አነስ ያለ ነው ብለን ይሄን አልተውንም። አነስ ያለ ነው ብለን ደግሞ ይሄን በአንድ አይና በሁለት አይና አላደረግነው። ጽድት ያለ 3 አይና መነን ይሄው የሚገርመኝ ሲነካ እውነቴን ነው በጣም እውነቴን ነው። ከአለፉት አመታት ካለፉት ወራቶች በጣም የተሻለ ማቴሪያል እያቀረብን ነው። በደንብ 5 አርብ ነው። ያምራል በጣም። እንደዚህ ቪ ሆኖ የተሰራ ነው። እዚህ ላይ ቪ ሆኖ የተሰራ ነው። ያምራል በጣም። እንግዲህ ውድ ከስተመር ስትለብስ እንዲያደርጋ ነው የምትለብሰው። ስትፈልግ እንደዚህ አድርጋ ትለብሳለች። ወደ ከስተመሮቻችን ወደ ጂዮ ስንመጣ ሌላ ነው። ይሄው ይሄው ለዛ ነው ስልክ ማናነሳ። ውድ ከስተመሮቻችን እየተራቀቀን እኮ ነው። በነገራችን ላይ የበዓል ልብስ እዚህ ላይ ሲደርስ በጣም ዋው ያስብላል። እውነቴን ነው። ምንም ልብስ ደግሞ እንደገና ከለባሹ የእውነት ልብስ ለባሽ ይላል።
ምንም ዝም ብሎ አይለበስም እኮ በምትፈልጉት አይነት አሰራር ሆኖ ተሰርቶ ይሄ 24500 ብር ነው። ለእናንተ እንደዚህ አድርገን አቀርበንላችኋል ለማለት ያክል ነው። ቴዲ እንግዲህ ምን አበጀሽ ተመስጬ እኮ ያየሁት ነው። በጣም የሚያምር ወደ ሚቀጥለው ስንመጣ እንግዲህ ውድ ከስተመሬ ይሄ ልብስ ላከችልኝና ይሄ ልብስ በአረንጓዴ በቢጫና በጥቁር ቢሆን አለችኝ። እኔ ክሬት አድርጌ ላኩላት። ይሄን ራሱን ነው በቃ የላኩላት በራሱ በዚህ ይሰራልኝ አለች። እንዲህ አድርጌ ለናትየዋ ለልጅቱ ለምርቃት እንዲህ አድርጌ አድርጌ ሰርቸላቸዋለሁ። በነገራችን ላይ ቀድም ያልኩ ነገር ነው። ይሄን ከለር በዚህ አድርግልን ለምትሉ ውድ ከስተመሮቻችን ማድረግ ይቻላል። ምን ለዛ ነው ሙያ አይደለም። ሙያችን ደግሞ ከቀን ወደ ቀን የሆነ ነገር ማሻሻል አለብን ነው። ምንም ኩረጃ ያስፈልገውም ከአይምሮ ጋር ነው ኩረጃው። እውነቴ ነው። ከቴክኖሎጂ ጋር ነው ኩረጃው። ከክር ጋር ነው ከምንሰራው ልብስ ጋር ነው የምንኮራረጅ እዛው ላይ ማለት ነው። ይሄ ልብስ ከዚህኛው ጋር ተኮረጃለ እንደዚህ እናደርጋለን ይሄ ከፍ ቢል ዝቅ ቢል እያልን ነው። ይሄ ከታችኛው አይተው ከሆነ ለተመራቂው እንዲያርየ ከፍ ነው ያደረኩላት። ለእናትየው እንዲያርየ ዝቅ አደረኩት። እዚህ አካባቢ ያለውንም ተራሰረችን የጨመርንበት ከለሩንም የወገበለው ይሄ አሰራሩንም ሁሉ ነገር ቀይር አድርገን እንዲያድርገን አድርገን ሰርተን ሳይደርሳቸው ፎቶ ልከናል። አመስግነዋል ይሄዳል። በቅርቡ ይሄዳል ይደርሳል። ቬልት አለው። አንገት ቪ ነው የተሰራው። ሹራብ ስራ ነው የወገበለው። ከኋላ ላስቲክ አለው። እንግዲህ በነገራችን ላይ እዚህ ቬልት ኑሮት የሚታሰር የሚፈታ አይደለም። ይሄ እዚው ላይ ያለቀለት ነው። ግን ሹራብ ስራ ነው ደግሞ እንደዚህ ነው የተሰራ ነው። እጂ ምንም ቅጥል የለውም። አጓጉል ነው። እንግዲህ ውድ ከስተመሬ ይሄን ለብሰሽ አስተናግጅ እንዴ የልጅሽ እኮ ምርቃት ማለት ነው። ያምራል። በጣም ፏ ያለ ነው። 3 አይና መነን ነው። ትንሽ አሰራሩ ይለያል ነው እንጂ ተመሳሳይ ነው። ሙሉ እዚህ ትንሽ ከፍ አድርገነዋል። ይሄን ድምቅ አድርገነዋል በደንብ እጂ ያጭር ሆኖ እንደዚህ። እንግዲህ ውድ ከስተመሬ የልጇ ነው። እንደዚህ ፏ አድርገን አንድ አይነት ከለሮች አይደለም። ያው ግሪን አይደለም እኮ ሻይን የሚያደርጋለው በደንብ። ይሄም ጥቁር አይደለም እኮ ሻይን የሚያደርጋለው። ይሄም ቢጫ አይደለም እኮ 3 4 ክር እንደዛ ሲሆን ነው የሚያምረው። ብቻውን ማለት አይኖ ነው። ኧረ አይሰራም። ውይ ታዴ አነሰው ጨምርበት፣ ውይ ታዴ በዛ ቀንሰው። ኧረ ምንም የማይቻል የለም። እኛ ማድረግ የምንችለው በእኛ ሙያ የሆነውን ለመስራትም ለመንገርም ለማስረዳትም እኛ ዝግጁ ነው። ይሄ ዋጋ አልቆለት 34,000 ብር። ይሄ ዋጋ አልቆለት 38,000 ብር ነው። ትንሽ ስለሚለይ ይሄን ይመስላል። እንደዚህ ፏ እያደረግን እናቀርባለን። እናንተ ደግሞ ይሄን ከወደዳችሁት ከለሩን መቀየር ትችላላችሁ። ወደ ከስተመሮቻችን ወደሚቀጥለው ልብስ ስንመጣ በተለያየ ከለር እስኪ በሚቀጥለው አሁን ይሄም 5-6 ልብስ አለ ያለቀው ነው። ሌላም ልብስ አለ በሌላም ከለር እየሰራ ነው። ያማምራል በጣም። ይሄ ራሱ እንዴት ነው የሚያምረው! ያምራል በጣም። እንደዚህ ፏ እያደረግን እየሰራን ለእናንተ እናቀርብላችኋለን። ለእናንተ እንሰጣችኋለን። ለእናንተ ለድግሳችሁ ብቻ ተጨነቁ። እኛ ከጠጁ የለንበትም። እናንተ ብቻ በደንብ አድርጋችሁ 5 አርብ ነው ፋውሎ የተሰራ ነው። ያምራል በጣም። የወገብ በላዩም ሹራብ ስራ ቬልት ያለው ነው። ያምራል በጣም። እንደዚህ አንገት ቪ ሆኖ ፈርጥ ጣል አድርገንበታል። የሚቀጥለው እንደውም እዚህ አካባቢ ፈርጦችን ጣል እናደርግበታለን። ያምራል በጣም። እንግዲህ ወደ ከስተመሮቻችን ይሄን ልብስ ታሰሩ እናንተ በምትፈልጉት አይነት አንገት አሰራር ማሰራት ትችላላችሁ። እንችላለን ለማለት ያክል ነው። ዋጋ አልቆለት 36,000 ብር ነው። ለእናንተ እንዲያርገን አቀርበንላችኋል ለማለት ያክል ነው። ቴዲ በጣም ያምራል። ወደሚቀጥለው ስንመጣ እንግዲህ ልብሶች እንደምለው ነው፣ ሁልጊዜ እንደምለው ነው። ከፍም ዝቅም የሆነ ስታይላቸውን እየቀየሩ ይመጣሉ። ሁሉም ከስተመር አንድ አይነት አይደለም ለማለት ያክል ነው። ሲያሰራ ፍላጎቱ ይለያያል፣ አሰራሩ ይለያያል። ኃላፊነት የሚሰጥ ሰው አለ። እንዳልኩ ነው ኃላፊነት በጣም ከባድ ነው። እንደዚህ ሆኖ ፏ ብሎ ተሰርቷል። እንግዲህ የተመራቂ ነው። እንግዲህ የተመራቂዎች አንዳንድ ከለር ከዚህ ከ5-6ቱ አንድ የሆነ ከለር ይሆናል ጋወኑ። በዛ መልክ እንደዚህ ሆኖ ይሰራል። 5 አርብ ነው። ፏ ያለ ነው። ይሰራል። በእጅየ ሙሉም ተሰርቷል። በሹራብ ስራም ተሰርቷል። በ4 አርብም በ6 አርብም ይሄን ነገር ከፍ አድርገንም ሰርተነዋል። እንግዲህ እንደዚህ ፏ እያደረግን እንሰራለን። አንገት 4 ማዕዘን ቪ ነው። ያምራል በጣም። ፈርጥ ነገር ይደረግበታል። ብዙ ያላለቃል። በዚህ አካባቢ በእጅ የሚደረጉ ፈርጦች አሉ። እንደዚህ ያምራል በጣም። ውድ ከስተመሮቻችን ይሄን ልብስ ታሰሩ እናንተ ሃሎ ማለት ብቻ ነው የሚጠበቅባችሁ ለማለት ያክል ነው። ይሄ ዋጋ አልቆለት 36,500 ብር ነው። ለእናንተ እንዲያድርገን አቀርበናል፣ እያቀረብንም ነው።
ያ እያቀረብን ነው። ገና እናቀርባለን። ከኛ ጋር ከቆያችሁ ትለብሳላችሁ፣ ታጌጣላችሁ፣ ትዘንጣላችሁ ስንላችሁ በምክንያት ነው። የሚታይ የሚለበስ ሰው ፊት ኮራ የምትሉበት ልብስ እዚህ አለ። በምን እንገናኛለን ካላችሁ ይሄው ስልኩ እዚህ አለ። እናንተ ምን ድግስ አለባችሁ? ቁጥራችሁ ስንት ነው? ቤተሰብ ናችሁ? ማህበር ናችሁ? የጽዋ አባላት ናችሁ? ኑ ወደኛ ለአልባሳቱን ጥንቅቅ አድርገን ሰርተን ካሳየናችሁም ውጪ ያሳየናችሁም ጭምር በተለያየ ዲዛይን እየሰራን እናለብሳችኋለን። እጅግ አድርገን እናመሰግናለን። ለማዘዝ፣ ለመገናኘት፣ ለማውራት ሀሳብ አስተያየታችሁን ለመስጠት ይሄው እዚህ ጋር የታዴ ስልክ አለ። እዚህ እና እዚህ 2 ቪዲዮዎች አሉ። በባለፈው ጊዜ የሰራናቸው የታዴ ቪዲዮዎች ናቸው። እነዚህን ቀጥላችሁ ማየታችሁን አትርሱ። በያላችሁበት መልካም ጊዜ